የኢትዮጵያን አንድነትና የብሔረሰብ ፍቅርን በመስበክ የሚታወቁት በኢትዮጵያ የመጀመሪያውና ብቸኛ ሙፍቲ በወረኢሉ አውራጃ በለጋምቦ ወረዳ ገነቴ አካባቢ በ1932 ዓ.ም ተወለዱ። አባታቸው ጠንካራ ገብሬ ሼህ እንድሪስ ልጃቸውን ገበሬ ወይም ደግሞ ከፍተኛ ባለስልጣን ይሆንላቸው ዘንድ ምኞታቸው እንደነበር ይናገራሉ። እናታቸው እምነት ሽፋው የባለስልጣን ዘር ሲሆኑ ልጃቸውን የማሳደግ እድል አላገኙም ነበር። ኢቢኤስ ቴሌቪዥን በአንድ የአረፋ በዓል ቤታቸው ተገኝተው በዓልን ከእርሳቸው ጋር ሲያከብሩ ካነሷቸው ነጥቦች መካከል ጥቂቶችን ነው ብለናል። እኔ ከምንም በላይ የኢትዮጵያን ሕዝብ ፍቅርና ሰላም አጥብቄ እሻለሁ። ያለንበት ዘመን ሀገራችን የሚከፋፍልና ዘረኝነት የተጠናወተው ትውልድ ነው። ሰላምና አንድነትን ለማምጣት ሌት ተቀን ተግቼ እሰራለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠኝ የክብር ዶክትሬት የማይገባኝ ክብር ነው፣ ትልቅ አደራም ጥለውብኛል ሲሉ ተደምጠዋል። በተለያዩ የሀገራችን ክልሎች፣ ዞኖችና ወረዳዎች እየተዘዋወርኩ ሰላምን ሰብኬያለሁ። ብሔርተኝነትን አጥብቄ እጠላለሁ። ከሁሉም በላይ የምስኪኑ ሕዝቤን ሰላም እሻለሁ ይላሉ። ከቤተሰቦቻቸው ከብት ሲጠብቁ በኋላም ደግሞ እያረሱና እየነገዱ ከቆዩ በኋላ አዲስ አበባ መጥተው የሃይማኖት ትምህርታቸውን በሚገባ አጠኑ። የ14 ዓመት ልጅ እያለች አገባኋት ከሚሏት ባለቤታቸው 10 ልጆችን ወልደው 8 አሁን ላይ በተለያዩ የዓለማችን ክፍሎች በተለያዩ የሙያ መስክ ተሰማርተው እንዳሉ ይናገራሉ። በዚሁ በኢቢኤስ ፕሮግራም ላይ የሚናገሩት ልጆቻቸውና የመንፈስ ልጆቻቸው የተሰጡት የክብር ዶክትሬት ሲያንስባቸው እንጂ አይበዛባቸውም። አባታችን ታላቅ የትውልድ ተምሳሌት ናቸው። ከየትኛውም የሃይማኖት ተከታይ የመጣን ሰው በእኩል ዓይን የሚያዩ መሰረታዊ የህይወት መምህር አባት ናቸው ይላሉ። በተለያዩ ጊዜያት ለሚነሱ የሃይማኖትና የብሔር ጥላቻዎች መፍትሄን በማፈላለግ ረገድ ወደር የሌላቸው እንቁ አባት ናቸው ሲሉም ይመሰክሩላቸዋል። እኚህ አባት በጠና ታመው በሕክምና ሲረዱ ከቆዩ በኋላ ፈጣሪ በፈቀደ ወደ እረፍታቸው ሄደዋል። ይህን አስመልክቶ የኢፌዴሪ ፕሬዝዳንት፣ የኢፌዴሪ ጠቅላይ ሚኒስትር፣ የፌዴሬሽን ምክር ቤት አፈ ጉባኤ፣ የአዲስ አበባ ከተማ ከንቲባ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ እንዲሁም የተለያዩ ክልሎችና ድርጅቶች የሐዘን መግለጫቸውን በመስጠት ለመላው ቤተሰቦቻቸው መጽናናትን ተመኝተዋል። የኒህ ታላቅ አባት የቀብር ስነ ስርዓትም ዛሬ ሰኞ 10 ሰዓት ላይ ይካሄዳል። ፈጣሪ የኒህን ታላቅ አባት ነፍስ በጀነት ያሳርፍ።